ባየነው ጊዜ ደም ግባት የለውም። ከትውልዱ ማን አስተዋለ? እንደተቀሰፈ ቆጠር ነው፣ እንደተመታ ቆጠር ነው። ስለ በደላችን ደቀቀ፣ በሱ ቁስልኛ ተፈወስን። ግን ከትውልዱ ይሄን ማን አስተዋለ? ባየነው ጊዜ ደም ግባት የለውም አለ። ዛሬም እንዲሁ በተለያዩ እምነቶች ኢየሱስ አምላክ አይደለም በሚል ተክዷል። ፈጣሪ አይደለም ተብሏል። አማላይ ተብሎ፣ ነብይ ተብሎ፣ ፍጡር ተብሎ ለስም አጠራሩ ክብር ምስጋና ይግባው ክደውታል። ባየነው ጊዜ ደም ግባት የለውም አለ ለነሱ። ለእኔና ለእናንተ የተዋሕዶ ልጆች ግን ባየነው ጊዜ ደም ግባት አለው። የድንግል ልጅ ኢየሱስ እሱ አምላክ ነው፣ የአማልክት አምላክ ነው። እሱ ጌታ ነው፣ የጌቶች ጌታ ነው። እሱ ንጉሥ ነው፣ የነገስታት ንጉሥ ነው። ለስም አጠራሩ ክብር ምስጋና ይግባው። በቀራንዮ አደባባይ በሁለት ወንበዴዎች መካከል ሰቅለውት 13ቱን ሕማማተ መስቀል ታግሶ የሾህ አክሊል ደፍቶ በወንበዴዎች መካከል ወንበዴ ብለው ሰቅለው በዚህ የሚመጣው ይሄ ምንድነው ይላል ወንበዴ፣ ይሄኛውስ ወንበዴ። በዚህም በግራም የሚመጣው ይጠይቃል ይሄ ምንድነው ወንበዴ፣ መሐሉስ ከዛ ምን ይለያል ይላሉ። ምኑን በሀበሰብ ወትውት በውስተ ሕዝብ። የሚምረን በቸርነቱ ነው፣ ይቅር የሚለን በቸርነቱ ነው፣ የሚያጥበን በቸርነቱ ነው፣ ቀና የሚያደርገን በቸርነቱ ነው፣ የሚደግፈን በቸርነቱ ነው፣ የሚመራን በቸርነቱ ነው። የእኛ ስራ ወይስ የሱ ቸርነት? ክፋት ብቻ፣ መለየት ብቻ፣ ስድብ ብቻ፣ ኃጢአት ብቻ፣ ርኩሰት ብቻ፣ አድመኝነት ብቻ፣ ሴረኝነት ብቻ። እንዲህ አይነቱን ይላል እግዚአብሔር መጨረሻ ላይ አሳብደዋለሁ፣ አስጨንቀዋለሁ ይላል። በስመ አብ